ጥሩ ቤተሰብ እያለኝ መልካም ጓደኞች እያሉኝ መገናኘት ስንት ማረገው ነገር እያለኝ በዚህ በጨለማ በዚህ በዝናብ እንደዚህ ተፈጥሮ ጋር የሚሄደው ምን ይመስላችኋል? ጭንቀት ነው? ሀዘን ነው? መጎዳት ነው? ምን ብላችሁ ነው የምትተረጉሙት? አንዳንዴ ያስቀኛል። አይዞሽ አይንሽ ውስጥ መከፋት አለ አሁን ምናምን ብላችሁ የሚሰጡኝ አስተያየት በሙሉ በጣም ያሳዝናል። ደስ ይላል ግን ያስቃልም። ቪዲዮን ወይ ላይክ አድርጎ ዝም ብሎ ማለፍ ወይ ደግሞ የሆነ ነገር እንከን አውጥቶ ማለፍ ወይ የሆነ ነገር ካልሆነ በስተቀር ማንም አይቶ እንደማይጨርሰው ማንም ሳይሆን አብዛኛዎቹ አይተውት እንደማይጨርሱት ተረድቻለሁ። ምክንያቱም ቲክቶክ ያመጣል ይሄን ያህል ፐርሰንት አይተውታል ሙሉን ይላል። ስለዚህ አንድ ነገር ልንገራችሁ፣ ስለማታዳምጡት የምታዳምጡት ግን የፈለጋችሁት ናችሁ ብዬ ነው የማስበው። ምክንያቱም ውስጣችሁ የጠራችሁ እውነት ፈጣሪ እንደኔ ልቡን የጎተተው ምንድን ነው የሚባለው የነካው ሰው ካለ ያዳምጠኝ ይሆናል እስከ መጨረሻው። እና አንድ ነገር ልንገራችሁ፣ ደስታ፣ ሀዘን፣ ማጣት፣ ማግኘት ምናምን የሚባሉ ነገሮች እንዳሉ መጪና ሄጂ ነገሮች ናቸው። ግን በጣም ትልቁ ነገር ፍቅር ነው። እውነት ፍቅር። ይህንን ፍቅር ደግሞ የት ነው የምናገኘው? እውነት ላይ ለራሳችን እውነተኛ መሆን፣ ለሰው ምናምን ሳይሆን ለራሳችን። እኔ ማነኝ? ምን እያረኩኝ ነው? ምን እያሰብኩ ነው? ሰው ሳያየኝ ምንድን ነኝ? ከኔ ምንድን ነው የሚጠበቀው? ከኔ ምንድን ነው የጎደለው? በቃ የሆነ እኔ ብላችሁ ራሳችሁን ስትጠይቁና ለራሳችሁ እውነተኛ ስትሆኑ ያ ፍቅር፣ የፈጣሪ ፍቅር ይቀርባል፣ ይመጣል። በጣም የሚገርም ፍቅር። በጣም እንደዚህ የበደላችሁን ሁሉ እንደገና መመለስ አይደለም፣ እንደገና የሆነ ምንድነው ማቅረብ ምናምን አይደለም። ግን ያ ይቅርታ የምትሉበት አለ አይደለ? የምትረዱበት መረዳት፣ የበደላችሁት የምትረዱበት ፍቅር። አንዴ ያ ፍቅር ነካችሁ ደግሞ ማለት በቃ በጣም ነው የሚገርመው። እናት ልጆቿን ትወዳለች እንዴ ነው የሚያስብለው። እናት ልጆቿን ትወዳለች፣ የእውነት እናት ልጆቿን ትወዳለች የሚያስብል በጣም ደስ የሚል ፍቅር ነው። እና ብዙዎቹ ደግሞ እንደዚህ አይነት ፍቅሩን የነካቸው ሰዎች ይህንን በቃ ለማሳየት የምር ከልባቸው ለመታየት የሆነ ነገር ለማድረግ ለማስተማር የበላይነት ሆኖ ለመገኘት ምናምን ሳይሆን የምር ከልባቸው ማለት ነው። ከልባቸው እንደዚህ አይነት ፍቅር አለ፣ ወደ ራሳችሁ ተመለሱ ይላሉ። የምር ማለት ነው። እንደዚህ ቦታ ድረስ እንድትደርሱ ያደርጋችኋል። በቃ የእግዚአብሔር ፍቅር እንደዚህ ለብቻችሁ ተፈጥሮን እያደነቃችሁ ከልባችሁ ጋር ከራሳችሁ ጋር ከፈጣሪ ጋር ደስ ብሏችሁ እንድታሳልፉ ያደርጋችኋል። ይህንን ነው እኮ የጸለይኩት አይደል እንዴ? ሰላሙን ስጠኝ፣ ፍቅር ስጠኝ ምናምን ብለን እንጸለያለን። ስንት ነገር እንጸለያለን። ሰላም ስጠን ብለን ስንጸልይ ያንን ሰላም ለማግኘት የሚፈጠረውስ ፈተና፣ ነጻነትን ለማግኘት የሚፈጠረውስ ፈተና። ይህንን ሁሉ ትተን ነጻነቱን ነው የምንፈልገው አይደለም። መከራ ግዴታ መኖር አለበት ጣዕሙን እንድናቅ። ከዛ ይገባል በቃ ዓለም መበጥበጥ እንዳለባት፣ ካልተፈጠበጠ ሰውን ምንም ነገር እንደማይነቃ፣ ክፉና መጥፎ አንድ እጅ ላይ እንደሚሄዱ ብዙ ያልገባችሁም የገባችሁም የሌለ ነገር ውስጥ ነው የምትገቡት። በቃ የሌለ ፍልስፍና የሌለ አእምሮ ውስጥ እና ከውጭ የሚያይ ሰው ምንም ነገር ሊል ይችላል። ይሄ የተፈወዘ ጭንቅላታችን ማለት ነው። በቃ ሁሉን ነገር በመጥፎ ነው የምናየው። ሃይማኖት አይደለም፣ እውነት ሃይማኖት አይደለም። እኔ ኦርቶዶክስዬን በጣም ነው የምወዳት፣ ግን ሃይማኖት አይደለም የሚያድነው፣ ፍቅር ነው የሚያድነው። ፍቅር
በጣም የሚገርመኝ ነገር እኔ ጻድቅ ነኝ አንተ ጻድቅ አይደለህም ማለት እንዴት እንደሚከብድ። ይሄ እኮ ፍርደት ነው። አንቺ እንደዚህ ነሽ፣ አንቺ ሰይጣን አለብሽ፣ አንቺ እንትን አለብሽ፣ አንቺ እንትን አለብሽ ማለት ፍርድ ነው። እኔ ፈጣሪ ነኝ እግዚአብሔር ነኝ ማለት ነው። አንዳንዴ የምናወራውንና የምንኖረውን አንድ ላይ አናስኬደውም። አንዳንዴ ደግሞ አንቺም ትፈርጃለሽ የሚባል ነገር አለ። ፍርድ ምን አይነት ፍርድ ነው? ፍርድ ምን አይነት ፍርድ ነው ብለን የፍርድን ትርጉም ራሱ ማወቅ ይገባናል። አንዳንዴ እነዚህ ብዙ አስተሳሰቦች አሉ። በቃ ጭንቅላት ሊነቃ የማይችለው በቃ እንደዚህ ልናስተካክለው የማንችለው በጣም ብዙ መጥፎ አስተሳሰቦች ጭንቅላታችን ውስጥ ኖሮ እንደው እስከ መጨረሻው እንኳን ከመስማት ቀጥታ የሆነ ነገር ላይ እናተኩርና ያንን ነገር ጠቅ እናረጋለን። እዚህ ጋር ያለ ነገር እኮ በጣም ያመልጣል። በፊት ምጸልየው ጸሎት ስለ እውነት ነው የምላችሁ። ፈጣሪ እጅህ በእኔ ላይ ይታይ፣ መልካምነት በእኔ ላይ ይታይ። የእሱ መልካምነት በእኔ ላይ ሊታይ እኔ ሊያጋጥመኝ የሚችለው ነገር ግን አልታየኝም ነበር። አይገርምም? የፈጣሪ ነገር ግን በጣም የሚገርመው ነገር እንደዛ እያወቃችሁ ስትሄዱ እየጣማችሁ ነው የሚመጣው። ቢያማችሁም ብታለቅሱም ቢከፋችሁም እንደው በቃ ይሄ ሰውነት ይሄ ፊሊንግ ይሄ መጥቶ መሄድ ፊሊንግ አለ አይደል? እንደዛ ቢሆንም ይጣፍጣል። ከዛ እኔ ሁሌ የምጠቀመው አንድ ሃሽታግ አለ፣ ንቁና ላንቃችሁ ሳትሉ አንቁ ነው የሚል። ይሄንን ሃሽታግ የምጠቀመው አልታያለኝ እናንተ። ይሄንን ሃሽታግ የምጠቀመው የምር መንቃት ስለምፈልግ ነው፣ የእውነት ማለት ነው። አብዛኛዎቹ በጣም ብዙ መጽሐፍ ያነባሉ። በቃ የማያውቁት ኢቭን መጽሐፍ ቅዱስ ራሱ ጥቅስ ሲጠቅሱልን ምናምን ይላሉ። ማይኖሩትን ምን ማይሉትን ይሄ ኢንፎርሜሽን አለ አይደለ? ይሄ እንደዚህ የዚህ ሀገር እውቀት የሚባለው የዚህ የምድራችን ይሄ ማትሪክስ እውቀት የሚባለው ምንድን ነው? ያንን ሁሉ መጽሐፍ አንብቦ ያንን ሁሉ ነገር ጭንቅላት ውስጥ ከተው እንደዚህ ነው ብሎ እንደዚህ ብሏል አጣቅሶ ምን ብሎ አፍ ማስያዝ ማናገር አዋቂ ነኝ ማለት ነው። ይሄ የኢንፎርሜሽን ፍሉስ ብቻ የኢንፎርሜሽን እንትን ነው መውረጅ ነው ማለት ጭንቅላታቸው ካፓሲቲ ያለው ያንን ሁሉ ኢንፎርሜሽን መያዝ። ኦኬ ይሄ በጣም የተደነቀ ነገር ነው፣ ግን እውቀት አይደለም። የተሰማ የታየ እንትን የተጻፈን ነገር እንትን ብሎ አንብቦ ያንን ነገር እንደዛ ነው ብሎ መከራከር በቃ ማለት በጣም ይከብዳል። ምክንያቱም እንደዛ አይደለም በቃ እና ፈተናውን ችግሩን አንይ እሺ፣ ግን ልክ ችግሩን ግን የተወጣነበትን ሁኔታ ብናሳይ ብዬ ነው ማምነው። ምክንያቱም ሁሉም ችግር አለው። የማንን ችግር ማን ነው ማየት የሚፈልገው? አያስተምርም። ችግር እኮ ራሱ ደጋግሞ ሲነገር ራሱ እኮ በጣም መጥፎ ነው። ድግምት በሉት እኮ አንድ ነገር እኮ ደጋግሞ ስንነግረው ለራሳችን ድግምት ነው እውነት። እና ለምን ችግሩን እናወራለን? ግን አንዳንዶቻችን አለን የምር ማለት ነው የሆነ ነገርን አልፈን የሆነ ፍቅር የተሰጠን ነገር አለ እና እሱን እንድታገኙ ከልብ እውነቴን ነው የምላችሁ ከልብ ነው ምንፈልገው የምር ማለት ነው። 666 እንደዚህ ነሽ እናንተ ጥሩት፣ እናንተ ተናገሩት፣ እናንተ በሉት። የሚያልፋችሁ ነገር ግን ብዛቱ እውነት እንደዚህ በችግር ጊዜ እንደዚህ ምን ተሆነ በሚባል ጊዜ እንደዚህ ሰላማችሁን አግኝታችሁ ልባችሁን ንፍት ብሎ በፍቅር እንደዚህ እየሄዳችሁ በጣም ልዩነት አለው።